ከወራት በፊት ማለትም በወርሃ መጋቢት መጀመሪያ 2017 ዓመተ ምህረት ከአምስተኛ ፎቅ ወድቃ ህይወቷ ባለፈው በእጮኛው በሞዴል ቀነኒ አዱኛ ሞት ምክንያት ተጠርጥሮ በቁጥጥር ስር ውሎ የነበረው ታዋቂው የኦሮምኛ ሙዚቃ አቀንቃኝ አንዱዓለም ጎሳ በዛሬው ዕለት ከእስር መፈታቱን ሰምተናል። ወጣቱ ድምፃዊ አንዱዓለም ጎሳ ከእጮኛው ሞት በኋላ በቁጥጥር ስር ውሎ ምርመራ እየተደረገበት ነበረ። ነገር ግን አቃቢ ህግ ከፖሊስ ባገኘው መረጃ መሰረት ድምፃዊው ላይ ክስ ለመመስረት የሚያስችል በቂ ማስረጃ እንዳላገኘ በመግለጹ ክሱ ሳይመሰረትበት ምሽት ላይ ከእስር እንደተፈታ ሰምተናል። ጉርሻ ፔጆች ዛሬ ከቀነኒ አባት ከአቶ አዱኛ ጋር ቆይታ አድርገን ነበር ብለዋል። እናም እሳቸው ጠዋት ፍርድ ቤት እንደነበሩና ልጄ ደከመን ነገሩ ሁሉ አልቋል ብለው ገልጸውላቸው እንደነበር ገልጸዋል። ተፈታ ወይ ብለው ሲጠይቋቸውም እስከ 10 ሰዓት ድረስ እንዳልተፈታ ነግረውን ነበር ብለዋል። አሁን ባለው መረጃ መሰረት ግን በእጮኛው ሞት ምክንያት ተጠርጥሮ ታስሮ የነበረው ድምፃዊ አንዱዓለም ጎሳ ባለፈው አርብ ዕለት ያሳለፍነው አርብ ማለት ነው ክስ ሊመሰረትበት የሚገባው ቀነ ገደብ በማለቁ ምክንያትና እንዳልኳችሁ አቃቢ ህግ ከፖሊስ ባገኘው መረጃ መሰረት ድምፃዊው ላይ ክስ ለመመስረት የሚያስችል በቂ ማስረጃ እንዳላገኘ በመግለጹ ክስ ሳይመሰረትበት ዛሬ ምሽት ላይ ከእስር ተፈቷል። እንደምታስታውሱት ጋዜጠኞች የድምፃዊ አንዱዓለም ጎሳንና የሟች ቀነኒ አዱኛን ጉዳይ ገብተው ፍርድ ቤት ድረስ እንዳይዘግቡ መታገዱ ይታወሳል። ምክንያቱ ደግሞ የተዛባ መረጃ ለህዝብ እየደረሰ ስለሆነ የፍርድ ሂደቱ ላይ አሉታዊ ተጽዕኖ አለው በማለታቸው ነበረ ዳኞች ማንኛውም ጋዜጠኛ ገብቶ የነሱን ጉዳይ እንዳይዘግብ የታገደው ማለት ነው። የቀነኒ አዱኛ ጉዳይ አሟሟቷ እጅግ በጣም አሰቃቂ ነው። ሞዴል ቀነኒ አዱኛ በጣም ወጣት ቆንጆ ነበረች። ከአሟሟቷ አሰቅጣጭነት በዘለለም ደግሞ ራሷን ነው ያጠፋችው መባሉ አንዳንዶች አልተዋጠላቸውም ነበረ። ምክንያታቸው ደግሞ ሌሊት ላይ ልትሞት ቀኑን በሙሉ ያሳለፈችው የልደቷን ፎቶ ሹት በመቀረጽ ነበረ። ይሄንን ፎቶ አንሹ ወንዴክስ ስቱዲዮ አረጋግጦ ነበረ። ከመሞቷ ከ17 ሰዓት በፊትም ቲክቶክ ላይ ደስተኛ ሆና እየጨፈረች ቪዲዮ ለቃ ነበረ። ባለቤቷ ድምፃዊ አንዱዓለም ጎሳም ከአንድ ቀን በፊት ማለትም ከሞቷ ከአንድ ቀን በፊት ፎቶአቸውን ማይ ዋይፍ ወይንም ሚስቴ ከሚል ካፕሽን ጋር ፖስቶ ነበረ። ከዛም ነው መሞቷን ጠዋት ላይ የሰማ ነው። አስከሬኗም ወደ ሚኒሊክ ሆስፒታል ተወስዶ ምርመራ ተደርጎበታል። ቀነኒ ቆንጆ ገና ለጋ በመስራት ላይ ያለች ወጣት ነበረች። አንዳንድ የሚያውቋት ሰዎች ቀነኒ በህይወቷ ደስተኛና ለመኖር የምትጓጓ ወጣት ነች። ራሷ ላይ በፍጹም እንደዚህ አይነት ነገር አትወስንም። በእርግጠኝነት ከአሟሟቷ ጀርባ የሆነ ምክንያት ይኖራል ሲሉ፣ አንዳንዶች ደግሞ አይ የሰይጣን ስራ አይታወቅም፣ ምናልባትም በቅጽበታዊ ንዴት ራሷን ለማጥፋት ወስና ራሷን ከአምስተኛ ፎቅ ወርውራ ይሆናል ብለዋል። ነገር ግን ወንድሟ የዛን ቀን ማለትም ሌሊት ላይ ልትሞት 6 ሰዓት ድረስ እስከ ምሽቱ 6 ሰዓት ድረስ በስልክ ስለ ስራ ጉዳይ ስናወራ ነበረ። እናም እንደዚህ አይነት ነገር አላሰበችም። በፍጹም በሰላማዊ መረጋጋት ላይ ሆና ነበረ ያወራችኝ። ስለዚህ ምናልባትም የገደላት ሰው ይኖራል ወይም ከጀርባው ከሞቷ ጀርባ ሌላ ጉዳይ ይኖራል እንጂ እህቴ ራሷን አታጠፋም ሲል ተሰምቶ ነበረ። ወጣቷ ሞዴል ቀነኒ አዱኛ በኦሮሚያ ክልል በምዕራብ ሐረርጌ በመቻራ ከተማ ነው ተወልዳ ያደገችው። መቻራ ከአዲስ አበባ 330 ኪሎ ሜትር የምትርቅ ከተማ ነች። ትምህርቷንም እዛው ነው የጨረሰችው። በመቀጠልም አርባ ምንጭ ዩኒቨርሲቲ በመግባት በመጀመሪያ ዲግሪ ተመርቃለች። እናትና አባቷ እኒ ናቸው። ጽናቱን ይስጣቸውና ከአባቷ ጋር በተለይ የተለየ ቅርበት ነበራት። በተለያየ ጊዜም ናፈከኝ እያለች የፖስተቻቸውንም ፖስቶች አይቻለሁ። ቀነኒ ገና በለጋ እድሜዋ ነበር የተቀጨችው። በሶሻል ሚዲያ ላይም ብዙ ተከታዮች ነበሯት። ሞዴል ነች፣ ማስታወቂያ ባለሙያ ነች። የብዙ ድርጅቶችን ምርትና አገልግሎቶች ታስተዋውቃለች። ከድምፃዊ አንዱዓለም ጎሳ ጋርም በእጮኝነት እና በፍቅረኝነት ህይወቷ እስካለፈችበት ቀን ድረስ ቆይተው ነበረ። አንዱዓለምም ምንም እንኳን ወደ ፖሊስ ጣቢያ ተጠርጥሮ ተይዞ ቢገባም የለቅሶዋ ቀን እሱም በጣም ምርር ብሎ እያለቀሰ አይተነዋል። ድምፃዊ አንዱዓለም ጎሳ በኦሮሚያ ክልል በባሌ ዞን ነው ተወልዶ ያደገው። ብዙ ስቃይ፣ ብዙ ድካም፣ ብዙ ልፋቶችን አድርጎ ነው ዛሬ ላለበት ህይወት የደረሰው። አሁን ላይ ካሉ ስመጥር የኦሮምኛ ሙዚቃ አቀንቃኝ ድምፃውያን መካከል የሚጠቀስ ነው። እጅግ ደስ የሚሉ ተወዳጅ የሆኑ ነጠላ ዜማዎችን ሰርቷል። ከቀነኒ አዱኛ ጋር በነበረው የፍቅር ህይወትም ሁለቱም ጥሩ ሁኔታ ላይ እንደነበሩና እንደሚዋደዱ
ፍቅራቸው የሚያስቀና አይነት እንደነበረ የሚገልጹ ቢኖሩም አይ ይደበድባት ነበር፣ ብዙ መጥፎ ነገሮችን ያደርግባት ነበር፣ ተፈራው ነበር ያሉም አልጠፉም። ከአንዲት ጓደኛዋ ጋር ተጻጻፉት ተብሎ የተለቀቀ አንድ ረዘም ያለ ስክሪን ሪከርድ አይተናል። ከጓደኛዋ ጋር አደረገችው በተባለው ምልልስ ላይም እንደሰለቻት መኖር እንዳስጠላት የሚገልጹ መልእክቶችን ከጓደኛዋ ጋር ስትመላለስ ነበረ። ጓደኛዋም አይዞሽ እያለች ስታጽናናት አይተናል። ድምፃዊ አንዱዓለም ጎሳ በእጮኛው ሞት ተጠርጥሮ ከተያዘ በኋላ ብዙዎች እሱ ነው የገደላት፣ ፖሊስ ቤታቸውን ሲፈትሽ በደም የተጨማለቀ ምንጣፍ ከረከቦታቸው ስር ተገኝቷል፣ ስለዚህ ገሏት፣ ከዛ በኋላ ነው ልክ እንደሞተች ከ5ኛ ፎቅ ራሷን እንደወረወረች አድርጎ አስመስሎ ሞቷን ለማደፋፈን የሞከረው ብለው ነበረ። ከዚህም በተጨማሪ ዲያሪዋን አግኝቶታል የአንዱዓለም ጠበቃ። የአንዱዓለም ጠበቃ ዲያሪዋን ይዞ ፍርድ ቤት ላይ ጤነኛ እንዳልሆነች ጭንቀቶች ያጋጥሟት እንደነበሩና ራስን የማጥፋት ሀሳብ በአእምሯ ውስጥ በተደጋጋሚ ይመላለስ እንደነበረ እንዲሁም ደግሞ በመጨረሻም ቻው ብላ ተሰናብታለች የሚል ጽሁፍ የተጻፈበት በራሷ የእጅ ጽሁፍ የተጻፈበት ዲያሪዋ ውስጥ አግኝቶ ፖሊስ ለፍርድ ቤት አቅርቧል። ለምንድን ነው ዲያሪዋ ሲጀመርም የአንዱዓለም ጎሳ ጠበቃ እጅ ላይ ሊገኝ የቻለው? አንዱዓለምም ለፋሲካ ኮንሰርት አለበት፣ እባካችሁ በዋስ ይፈታና ኮንሰርቱን ያቅርብ፣ ለኮንሰርቱ በጣም ብዙ ብር ነው የተስማማው፣ ስለዚህ ይሄ ድል አይለፈው ብሎ የአንዱዓለም ጠበቃ ለፍርድ ቤት አመልክቷል። ስለዚህ እሷ ሞታ አንዱዓለም ወጥቶ ለፋሲካ ሊዘፍን ነው የሚሉ ወሬዎች ወጥተው ነበረ። እኒና መሰል ጉዳዮች በተለይ ደግሞ ፍርድ ቤት ለምርመራ ለፖሊስ የጊዜ ቀጠሮ ከሰጠ በኋላ እንዲህ አይነት መሰል ጥያቄዎች እንዲሁም ከፍርድ ቤት አፈትልከው የወጡ የሚመስሉ ነገሮች እየተነሱ የፍርድ ሂደቱን እያንጓተቱትና መስመሩን እያሳቱት ነው በማለት የድምፃዊ አንዱዓለም ጎሳ ጠበቃ በመጠየቁ ነበረ ለፍርድ ቤቱ። ፍርድ ቤቱም ማንኛውም ጋዜጠኛ ገብቶ የፍርድ ሂደቱን ተከታትሎ እንዳይዘግብ የከለከለው ማለት ነው። እናም እንደሰማችሁት እስከ አሳለፍነው አርብ ድረስ ፖሊስ ምርመራውን አጠናቆ ለአቃቢ ሕግ በማስረከብ አቃቢ ሕግ ደግሞ ድምፃዊ አንዱዓለም ጎሳ ላይ ያገኘው ነገር ካለ ማስረጃ የሚሆን ገሏት ሊሆን ይችላል ወይም ገሏታል ሊያስብል የሚችል መረጃ ካገኘ ክስ እንዲመሰርት እስካሳለፍነው አርብ ድረስ ጊዜ ተሰጥቶ የነበረ ቢሆንም ነገር ግን አቃቢ ሕግ ከፖሊስ የተቀበልኳቸው መረጃዎች ፖሊስ ሰብስቦ አጠናቅሎ ያመጣልኝ መረጃዎች አንዱዓለም ጎሳን የሚያስጠረጥሩ ወይንም ገሏት ሊሆን ይችላል ወይንም ገሏታል ሊያስብሉ የሚችሉ ባለመሆናቸው ክሱን አንስቻለሁ በማለቱ ነው በዛሬው ዕለት ድምፃዊ አንዱዓለም ጎሳ ከወራት እስር በኋላ ሊፈታ የቻለው ማለት ነው። የሟች ቀነኒ አዱኛ አባትም በዚህ የፍርድ ቤት ውሳኔ ደስተኛ እንዳልሆኑ ጉርሻ ፔጅ አውርቻቸው ነግረውኛል ብሏል። እንግዲህ ወደፊት የሚገኝ አዲስ ማስረጃ እስካልተገኘ ድረስ ድምፃዊ አንዱዓለም ጎሳ የቀነኒ አዱኛ ሞት ላይ እጁ እንዳለበት የሚያሳይ ማስረጃ ባለመገኘቱ ምክንያት ከእስር ሊፈታ ችሏል። የቀነኒ አዱኛን ነፍስ ይማር።